በመድር ላይ መተህ አንዳች መልካም ነገርን መጨመር ካልቻልክ አንተ ጭማሪ ሸክም ነህ ይላሉ አንድ ምሁር። ሰው መጥቶ መጨመር ካልቻለ ለሌሎች ነገ ማብራት ካልቻለ የሌሎችን ነገ ተስፋ መሆን ካልቻለ እሱ ሲታሰብ ስቃይ እሱ ሲታሰብ መከራ እሱ ሲታሰብ ችግር የሆነ ሰው ካለ ያው ይሄ ሰው ኖረ ሊባል ይችላል አይባልም። የመኖር ዋጋችን በምንድነው የሚለካው? አመቸም ዛሬ ዘመኑ ተለውጦ በፎሎወር ልንል እንችላለን ወይ በመንይዘው ቆርቆሮ መኪና ወይ ደግሞ በገነባነው ህንጻ ሰው በሰውነቱ ነው ሊለካ የሚችለው። ሰውን ግንብ አይገልጸውም፣ ሰውን ቆርቆሮ አይገልጸውም፣ ሰውን ፎሎወር አይገልጸውም። የኛ ማንነት ውስጣዊ ማንነታችንና ሰውነታችን ነው እኛን ከፍ የሚያደርገን በመድርም ላይ ስንኖር በዛም ሀገር ስንሻገር እንደ አማኝ ማህበረሰብ ነጋችንን የተሻለ ሊያደርግልን የሚንችል አስቀምጠነው የምናልፈው አሻራ በመድር ላይ የምንተወው ፈገግታ ነው። ሰዎች እኛን ሲያስቡ ምን ያስባሉ? ለዚህ ነው አንዳንዱ ሰው እየኖረ የሞተ ሰው አለ። በመኖርና በመሞቱ መካከል ሞት ብቻ የሚለየው ሰው መኖሩ የሚጨምረው ነገር የለም ስቃይ ካልሆነ በስተቀር የሚታወስበት የሚነሳበት በጎ ነገር የለው። ሌላው ደግሞ ሙቶም ዘመናትን አልፎ ረጅም ጊዜን ተሻግሮ የሚናፍቅ የሚታሰብ እሱም ባሰበን ቁጥር መልካምነትን የምናፍቃቸው ሰዎች አሉ። ሌላ እድሜ ያላቸው ሁለተኛ እድሜ የሚኖሩ ሰዎች የኖሩት እድሜ 50 ዓመት ነው፣ ግን 500 ዓመት ሌላ ተጨማሪ እድሜ ይኖራሉ። የሰው ልጆች ሁሉ ሲናፍቋቸው በጎ ስራቸውን ሲያወሱላቸው ሞዴል አድርገው ሲያስቀምጧቸው። ለዚያ ነው በመኖርበት ዘመን ውስጥ እንደዚህ አይነት ማህበረሰብ ውስጥ ነው። እኛስ ስንሞት ምን አይነት ሰዎች ነን? ስንኖር ምን አይነት ሰዎች ነን? ማህበረሰብ እኛን በምን መልኩ ነው የሚያስበን? እንዴትስ ነው እኛን የሚገልጸን? ምንድነው የመኖራችን መገለጫ ምልክቱ? ያስቀመጥነው በጎ ነገር አለን? የተውነው አሻራ አለን? እንግዲህ ምድራችን ላይ በሁሉም በእምነት ዘርፍም ከነቢያት እስከ ዘመናችን ሰዎች ሊቁም ደቂቁም ምሁሩም የተለያየ አስተሳሰብ ያለውም ሃይማኖተኛውም ኢቲስቱም እምነት አልባውም በአንድ ነገር ይስማማሉ። ለሰው ልጆች ደስታ በመፍጠር መስጠት ደስታን ይጨምራል። መስጠት መቀበል አይደለም። ይሄ ሁሉም የተስማሙበት ነው። ነቢያቱም ሃይማኖተኛውም አፈንጋጩም እምነት አልባውም ሁሉም የሚስማማበት ነገር የለም። ሁሉ ጊዜ ከፍታ ያለው እጅ ከሌሎች የተሻለ ለሌሎች ተስፋ የሚሆን እጅ ሁሉ ጊዜ ደስተኛ ነው የሚሆነው። በሌሎች ደስታ ውስጥ ማለፍ ይችላል። ይሄንን ነው በእኛ ውስጥ ልንጨምረው ሰዎች እኛን ሲያስቡ እንደ ማህበረሰብ በዚች ደሃ ሀገር ላይ ሶስተኛው ዓለም ላይ እየኖርን ችግርን መርዳት ወይም የተቸገረን ማንሳት ለሌሎች ተስፋ የሚሆን ነገር መስራት የውዴታ ግዴታችን ነው። አማራጭ የለንም እኮ። ምክንያቱም ዙሪያችንን ያለው ነገር እኔ እናንተ ቤት ሞልቷል፣ እኔ እናንተ ቤት ተርፏል። ነገር ግን ወጣ ብለን የምናየው ነገር በእኛ ጎረቤት በእኛ ሰፈር ውስጥ የምናያቸው ነገሮች ወደን ሳንሆን ተገደን ያን ህይወት እንድናስበው እንድንኖረው ያደርጉናል። እነዛ ሰዎች ግን ከኔ የሚፈልጉት ነገር አለ። በትንሹ የኔን መልካም ፊት፣ የኔን መልካም ፈገግታ፣ ሰላምታ ይፈልጋሉ።